ስሜ ፈየራንሳ ይባላል። የሰላሌ ዩኒቨርሲቲ ፕሬዝዳንት ነኝ። እንግዲህ እንደሚታወቀው በአሁኑ ጊዜ ከሰኔ 23 እስከ ሐምሌ 16 የሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና እየተካሄደ ይገኛል። በሰላሌ ዩኒቨርሲቲም በከፍተኛ ዝግጅት ሲደረግበት የነበረው ፈተና ተጀምሮ ዛሬ ሶስተኛው ዙር የተፈጥሮ ሳይንስ ተማሪዎች የተገባደደበት ቀን ነው። ፈተናውም በስኬትና በሰላም ተጠናቋል። እንግዲህ ተማሪዎቹ በሶስቱም ዙር በኮምፒውተርም በመጨረሻ ደግሞ በሶስተኛ ዙር በወረቀት ፈተናቸውን ወስደው በስኬት አጠናቀዋል። እንግዲህ ሰላሌ ዩኒቨርሲቲም ለዚህ ስኬት ብዙ ዝግጅት ሲያደርግ ቆይቷል። አብይ ኮሚቴ የሚባል በመቋቋም በፕሬዝዳንት የሚመራ ሁሉንም ያሳተፈ ከፌደራል ትምህርት ሚኒስቴር ከፈተናዎችና ምዘና አገልግሎት ተወክለው የመጡ አስተባባሪዎች ባሉበት ግምገማዎችን አካሄደን ጥሩ ዝግጅቶችን አካሄደናል። የየዕለቱን ፈተና ደግሞ የውሎ ግምገማ ማድረግ ፈተናው ያጋጠማቸው ችግሮች ካሉ አውጥተን ለሚቀጥለው በማቀድ ፈተናው ያለምንም ችግር ያለምንም እንከን የተከናወነ መሆኑን ላበስር ወዳለሁኝ። በዚህ ፈተና ውስጥ የተሳተፉ አካላትን በሙሉ ከትምህርት ሚኒስቴር ተወክለው የመጡ አስተባባሪዎች እንዲሁም ከፈተናዎችና ምዘና አገልግሎት የመጡ እናመሰግናቸዋለን። የዩኒቨርሲቲያችን ባልደረቦችም በተለያየ ዘርፍ በመሳተፍ በአካዳሚክ፣ በአድሚኒስትሬሽን፣ በአገልግሎቱ አጠቃላይ በአገልግሎቱም በመሳተፍ ፈተናው እንዲሳካ ስላደረጉ በጣም እናመሰግናለን። ተማሪዎቻችንም የተሳካ እንዲሆንላቸው የራሳቸው የሆነውን ብቻ እንዲያገኙ ያልሰሩትን እንዳያገኙ ነው ዋና ዓላማው። እዚህ ዩኒቨርሲቲ ውስጥ ፈተናው የሚካሄደው እኛም አልመን የምንሰራው ተማሪዎች ውጤታቸው ያማረ እንዲሆን የተሳካላቸው እንዲሆን እመኛለሁኝ። ወላጆች የተማሪዎች ወላጆችም በዛው ልክ የተሳካላቸው ልጆቻቸው እንዲሳካላቸው ስለሚመኙ ለነሱም መልካም ሁሉ እመኛለሁኝ። በሶስት ዙር ሲሰጥ የነበረው ፈተና በተለይ የተፈጥሮ ሳይንስ ፈተና በዛሬው ዕለት መጠናቀቁን በዚህ መልኩ እናበስራለን። እጅግ በጣም እናመሰግናለን።